ሰው ነገር ከፍቅር ውጭ ነው የምልሽ። በሌላ ጉዳይ ዝም ብሎ አለመግባባት ሲፈጠር እሷ ማጥቃት የጀመረችው እኔን ነው ብዬሻለሁ። በውስጥ ተነጋገርና ዲቦራ እና እኔ ተነጋግረን ምን ተባባልን? በልጅ እኮ አትስራ አላልኩም። እኔ ያልኩህ ምንድን ነው ጥሩ ጥሩ ነገር ስራ ብላ ተማመን። እዩ ሚዲያ ሄዳ ኮምፕሌን አደረገች። እሱ ባይሰራበት ጥሩ ነው ምናምን አለች። በውስጥ ተነጋገርና እኔና እሷ ችግር የለውም ጥሩ ጥሩ ነገር ስራበት አለችኝ እና 17,000 ብር ኢንቨስት አድርጌ አንድ ቆንጆ ቪዲዮ ሰራው ማለት ነው። ለቪዲዮ ነው 17,000 ኢንቨስት ያደረገው? አዎ ማርያም ማለት ልብስ እየገዛው እያዝናናሁት ሞል እየወሰድኩት ምናምን ነው የምልሽ። ገባሽ? እንደዚህ ሲሆን 17,000 ብር ኢንቨስት አድርጌበታለሁ። 17,000 ብዙ ነው ብዬ ነው። አው ምልሽ ልብሱ ጫማው ምናምን ሲደማመር እንትን አልኩ ነው ቪዲዮ ውስጥ አስገብቼዋለሁ ስገዛለት ምናምን አገኝሽ። ሰው እንደዛ አድርጌ መጨረሻ ላይ ልጁን ያየሁት የዛሬ 8 ወር ይህን ቪዲዮ ከሰራም በኋላ ነው። ከዛ ይህን ከሰራው በኋላ ልጁን ማግኘት አልቻልኩም። ምን አደረግኩ? ልብስ ገዝቼለት ነበረ። ልብሱን ለማቀበል ደወልኩላት እና ማታ ላይ አገኘዋት። አያቱ ማለት ነው። እሷን አላገኛትም። ዲቦራ ጋና እኔ ለምንድን ነው ልጁን ማግኘት ያልቻልኩኝ? ነዋ ስልክ አያነሱም። ለምን በሰላም እያየት ነበር? ቆይ ከመስከረም ጀምሮ የሚያስመርምረክ አባትነትህ ከተረጋገጠ በኋላ የትምህርት ቤት እየከፈልክ የወተት ክራይ እየከፈልክ አስቤዛ እያረግ ልብስ ጫማ እየገዛ በሰላም እንዲሁም እናትየው ጋር በግ ገዝተህ ይዘህ ሄደህ ከእሷ 3,000 ብር ተበድረ ጨምረ በግ ገዝተህ ሄደህ ይቅርታ ጠይቀ ከቤተሰቦቿ ጋር ሰላም ሆነ ልጅህን እያየህ ነበር። ምን ተፈጥሮ ነው ስልክ ማንሳት ያቆሙት? ለምን ከመሬት ተነስቶ በምን ምክንያት? እኔና ዲቦራ ዝም ብላ አልተስማማንም። ስላልተስማማን በቪዲዮ ነው ምክንያት ያደረጉት። ምን አውቃለሁ በቃ ከመሬት ተነስታ ልጄን ቪዲዮ አትስራበት ምናምን አለች። ምን አለች መሰለሽ? ያስፈራረኛል፣ የሰራችው ቪዲዮ ላይ ያስፈራረኛል፣ እገልሻለሁ ብሎኛል፣ ቤተሰቦችን እገላለሁ ብሏል ምናምን እያለች ብላ ቪዲዮ ሰርታለች። ከዛ በኋላ ነው ነገሩ የተበላሹ ማለት ነው። እኔ እና እሷ ዜን እንደዛ ሲሆን ሄድኩኝ። ማታ ሰዓት ከምሽቱ 1 ሰዓት አካባቢ ነው። ቀን ደውዬላቸው 11 ሰዓት የለውም ብላኝ ሄድኩና ልብሱን ሰጥቼ መጣሁኝ። ከዛ ተገናኘን። ካለሽ እዚህ ውስጥ አበባ ላኪ ማሬ። እሺ ልጁ ጋር ተገናኘን። ከዛ በኋላ ስልክ አያነሱም። መቼ ደወለችልኝ? የመጥሪያ ካርድ ልሰጠኝ ህዳር 8 ቀን ደወለችልኝ። ያዥ ወሩ ጥቅምት ህዳር 8 ቀን የፍርድ ቤት መጥሪያ ተሰጠኝ። ምን ተብሎ? ልጁን አያግዝም፣ ልጁን አልረዳም እና ምን ተብሎ 15,000 ብር በወር ተቆራጭ ያርግልኝ፣ እስካሁን ልጁን እያገዛ አይደለም ብላ መጥሪያ ሰጠች። መጀመሪያ የተስማማችሁት በ4,000 እኔ ለማዘር ነገርኳት። የምችለውን ነው 4,000 ብር እችላለሁ፣ አግዘዋለሁ። ከዛ ደግሞ በሚያስፈልገው ለማዘር ነገር እዛ ሰዓት ደግሞ አወዝ ላይ ገንዘብ ሜክ ያደረኩ ነበረ። ዩቲዩብ እንደሚሰራ ሪኮግናይዝ አድርጌያለሁኝ። ለልጅ ያላንስም ማድረግ ያለብኝ ያደርጋለሁ። ቃስ ያልከው የምንጨምረው ነገር ይጨምራል። ማዘር ብቻ አንቺ ይሄ ፍርድ ቤት ገለመሌ ምናምን አትበይ፣ ከዛ ውጭ ችግር የለብኝም ብዬ ከእናቷ ጋር ተስማምተን ነበረ። ድንገት ከየት መጥቶ እንደሆነ አላውቅም መጥሪያ ደረሰኝ። ተናግሬያለሁ። ያዥኝ፣ በደንብ ያዥኝ። ህዳር 8 ቀን ጥሪ ወረቀት ደረሰኝ። ህዳር 15,000 ብር ህዳር 8 ነው። ህዳር 8 ነው። ህዳር 8 ለህዳር 29 ቀጠሮ ለህዳር 29 ቀጠሮ መጥሪያ ተሰጠኝ። መጥሪያ ተሰጠኝ። በጣም ገረመኝ። መጥሪያውንም ስትሰጠኝ ና ልጅህን ላሳይ ብላ አያቷ ናት የሰጠችኝ። እሱ አልሰጠችኝም። አያቱ ናት የናቴ አያት ናት የሰጠችኝ። እኔ በሰላም ና ልጅህን ላሳይ ብላኝ ሲሄድ መጥሪያ ሰጠችኝ። መጥሪያ ስትሰጠኝ ናቲ በጣም ይወደኛል። ማመን ካልተቻለ አሁንም አጠገቢ ሆኖ ምን እንደሚሆን ማየት ይቻላል። ልጅ ዝም ብሎ ሰውን አይወድም። ከመሬት ተነስቶ አዲስ የሚያውቀውን ሰው እንደው ሁላ ማለት ነው። በጣም ነው የሚወደኝ። እዚህ አደባባይ ላይ ሆና መጥሪያ ሰጠችኝ። ልጁ እኔ ላይ ተጠመጠመ። አለቀኛል ማለት አብረን መዋል ፈለግን። አያቱ ደግሞ ስለተናደደች አይሆንም ብላ በል ስትቀማው ስትመነጫጨቅ ምናምን እዛ ጋር እኔና እሷ ተቀያየምን ማለት ነው አያቱ ጋር። ለምን ህዝብ ተሰበሰበ ሪል ያል ልጁ እመቤቴን ነው የምልሽ፣ አንገቴን አንቁ
ጥምጥም ብሎ እሪ ይላል። ማዘር ቃስ ብለን እናነጋገውና አንቺ እኮ ደርሳች ብትመጪ የጋቢው ምን ችግር አለ ወይ ደግሞ አብረን ቃስ አድርገን ውሰዱ። ኖ ኖ ኖ በቃ ሰከረች፣ ተቆጣች። እንደዛ ስትሆን ስትናደድ በጣም ብዙ ሰው ሲሰበሰብ እኔን አናደደችኝ እና እኔ ተናገርኳት ማለት ነው። ምንም ማላሸው ነገር ምንድን ነው ያምሻል እንዳልኳት ቢካዝ መምህር ናት፣ ትልቅ ሰው ናት፣ ታውቃለች። ልጅ እንዴት አድርጋ ሀምብል እንዲሆን ማድረግ እንዴት እንትን ማለት ምችው ያንን ማድረግ እየቻለች በጣም ብዙ ሰው ሲሰበሰብ እናንተን ሲል እኔ በጣም ተናድጄ ተናገርኳት። እሱን ስናገራት እየጎተተች ወሰደችው፣ ጠፋ፣ በዛው ቀረ። ከዛ ወደ ፍርድ ቤት ሄደ ነገሩ ያዥኝ። ፍርድ ቤት ህዳር 29 ክስ ገባንና መጥሪያት ስትይ ቀኑን ባላቀው ይቅርታ አድርጊልኝ፣ ግን ሀሳቡን ተረጅ። ህዳር 8 ነው ግን መጥሪያ የተሰጠ ህዳር 8 ነው ይዤዋለሁ እሱ። ከዛን በምንድን ነው ይሄ ልጅ ስራ የለውም፣ ስራ የለኝም፣ አሳይቻታለሁ ገንዘቤን። ለእሷ ብቻ አይደለም ዩቲዩብ ላይ ሰርቻለሁ ብያለሁ፣ በስርዓት ተናግሬያለሁ። አልሰራሁም አላልኩም፣ ሰርቻለሁ። ዲቦራ ለእናቷ ለአክስቷ እባካች ልጅ ቪዲዮ ትስራ ትቀየር፣ ማንንም እሷ ለዓለም መርዳት ትችላለች እንኳን ለራሷ ይኸው እያልኩ ዶላር እያሳየሁ $900 ይኸው እንትን ዶላር እያልኩኝ እያሳየሁ እንድትሰራ እሷ ማለት ነው። ከዛ ምን ይባላል ምስክር ማቅረብ ይቻላል። አሁን የምነግርሽ ነገር ለበኋላ ኬዝ ያዥልኝ። ዲቦራ ጠፋች፣ ከሰፈር ጠፋች። ጥበቃውን ጠይቄያለሁ፣ የለችም። እናቲቱን ስንጠይቃት እንግዲህ ለእኛ የተባለን ነው የምነግርሽ። ፓስተር ጾም ጸሎት ያዢ፣ እንዴት እንደዚህ ሚዲያ ላይ ትወጫለች ተብላ ጾም ጸሎት ይዛለች፣ የለችም ተባልኩኝ። ለወራት ዲቦራን አይቻት አላውቅም። በስትክክልም ደግሞ ጥበቃውን ሄጄ ጠይቄያለሁ። እኔም ብቻ አይደለም የተባልኩት ጓደኞቼም አሉ። የለችም ዲቦራ የለችም ተብላለች። በኋላ ግን ትይዥልኛለች ቢኒያም ብሎ ተብሎ ታምቼበታል። ያዥልኝ የጠፋችው እናቲቱ ያለችው ይሄ ነው። ቃል ለምድር ለሰማይ ጾም ጸሎት ልትይዝ ነው የጠፋችው። ትስራ ቪዲዮ ነው ያልኩት። አዎ ጾም ጸሎት ይዛለች። ፓስተር ተናግሯት እየጸለየች ነው። ሚዲያ ላይ መውጣት አልነበረባትም በዚህ አይነት ጉዳይ ተብሎ ሚዲያ ነው ጠፋች የተባለው። ስለዛ የተገናኘነውም ክስ ላይ ነው እሷ ጋር ፍርድ ቤት። ይሄ ልጅ ምን ገቢ ያለው ተባለ። እኔ ደግሞ የምነግርሽ ነገር ዩቲዩብ ላይ 200 ምናምን ሺህ ብር ሰርቻለሁ። እሱንም ተናግሬያለሁ። ከዛ ያዥልኝ ደግሞ ገቢን ያዥልኝ ዩቲዩብ ላይ ተናግሬያለሁ። በዩቲዩብ ፖስት አድርገዋለሁ ያገኘሁትን ያዥልኝ። ምንም የሌለ 0 ሰው ነኝ። እዚህ ጋር ስደርስ ፍራሽ የለኝም እንዳትረሺ። ጌታን ነው የምልሽ። አንዲት ፍራሽ ናት ያለችኝ። አሁን በቪዲዮ ላሳይ ይችላለሁ። አሁንም አለች፣ እሷ ነበረችኝ ያኔ ማለት ነው። ከዛ 200 ምናምን ሺህ ብር ተከፍሎኛል። አንዳንድ ሰዎች አግዘውኛል ቱ ቢ ኦነስት። ከዛ ደግሞ ማስታወቂያ ሰርቻለሁ። እዚህ የባንክ አካውንቴ ላይ የገባ የወጣ እነዚህ እንቅስቃሴዎች አሉ። ባንክ ስቴትመንት ላይ ፍርድ ቤት ሲወስንብኝ ማለት ልነግርሽ ነው። አንደኛ 200 ሺህ ብር ሰዎች አገዙኝ። ከዛ ደግሞ ማስታወቂያ ሰሯቸው 1-4 ማስታወቂያዎች ምናምን ሰርቻለሁ። ከዛ ይሄ ባንክ ስቴትመንት ይጠናለ ሲባል እኔ ወንድምሽ የማውቀው ነገር የለም ፍርድ ቤት እጅ አላውቅም የመጀመሪያ ነው ሲባል እሺ ይጠናላት። ብከዝ ብር የለኝም። ብሩ መጣ፣ ማድረግ ያለብኝን አደረግኩኝ። ለልጄ ላረግ እንደነገርኩሽ ከለከሉኝ። ልጁን ስልክ ያነሱ ምናምን ማድረግ የምፈልገውን ነገር ከልክሎኛል። ያረግኩት እንዳለ ሆኖ ነው። አሁን ኤክስትራውን ነው የምነግርሽ። ተጨማሪ ላረግ የነበረው ስልክ አይነሳልኝም፣ ተከልክያለሁ። ልጄን ተከልክያለሁ። ማየት አልቻልኩም፣ አልተነሳልክም። ስለዚህ ተጨማሪ ነገር ማድረግ አልቻልኩም። አይነሳም ማድረግ አልቻልኩም። በእናቱም እደውላለሁ። ዲቦራ ብሌክን ሲጀመር በሌላ ስልክ ከደወልኩኝ ቢኒያም ሆን ማነው ስም ቢኒያም ሰሆን ይዘጋል ስልኩ። ይህ ራሷና ራሷ በኔ ላይ ያላት ቁስል ወይ ደግሞ በቀል ሊሆን ይችላል። ያዥላት ግን ስልክ አይነሳልኝም። ከጓደኞች ጋር ተነጋግረን ምን ልንገዛ እናትዬ ሳይክል ግዛልኝ ብሎኝ ሳይክል ልገዛ የሚያስፈልገውን ለእናቷ ምጣድ የለኝም ግዛልኝ ብላይ ለእናቷ ምጣድ ልገዛ እግዚአብሔር ምስክሬ ነው። አቡዬ አንገቴን ልቀላልሽ ብዙ ነገር ያሰብ ነው ማለት ነው እንጂ ሌላ ነገር አለ። ዲቦራ ማድረግ ያለብኝ ብክ ከዛ ጋር የሰራ ነው። ስልክ አይነሳልኝም። እየለመንኩ እንትን አልልም። ስልክ ሳይነሳ ሲቀር እኔ ገንዘቤን ምንም አላረኩም። ለራሴ አንድ ጫማ አልገዛውም። ለዩቲዩብ የሚያስፈልጉኝ እቃዎችና ቤት ተከራይቼ ነበረ። ቤቴን አሟለውኝ። ይሄ ሁሉ ነገር ሲሆን እስካሁንም ስልክ አይነሳልኝም። ከዛ ጥሪ ደረሰኝ። ፍርድ ቤቱ የወሰነብኝ አንደኛ ያዘሽልኛል 4 ነጥብ አንስቼልሻለሁ። ዩቲዩብ የከፈለኝ የእርዳታው 1-4 ሰዎች ምናምን አግዞኛል። ቢኒያም አይዞክ በርታ። በጣም የኔ የወጣሁበት አስቀያሚ ታሪክ ስለነበረ ሰዎች አልተረዱኝም።
10,000 ብር ልነግርሽ ነው። 10,000 ብር በወር ክፈል ለልጁ። ፍርድ ቤቱ ሲወስን አንድ ያዥኝ። እኔ ሀቡ እንደዚህ አይነት ገንዘብ መጣልኝ፣ ኢንቨስት አደረኩት። እኔ 0-0 ሆንኩኝ። 0-0 ገንዘብ የሚባል የለኝም። ዩቲዩብም እየቀዘቀዘ መጣ። ኢቨን ፍርድ ቤት ሲሄድ ለጓደኞቼ ብር እየፈለግኩኝ የተመዘገበው ምንድን ነው? 10,000 ብር የሚፈርደው እኮ አኮርዲንግ ቱ ዩር ገቢ ነው። ስለዚህ ፍርድ ቤቱ ጋር ባንክ ስቴትመንት ገቢ ተብሎ የተመዘገበው ምንድን ነው? ባንክ ስቴትመንት ነው የታየው። ባንክ ስቴትመንት። ስለዚህ ባንክ ስቴትመንት ብቻ ለፍርድ ቤት ሲቀርብ ባንክ ስቴትመንት ነበረው። ብር የለውም፣ ግን የወጣ የገባው እንቅስቃሴ ስላለው ኢንቶታል የወጣ የገባው 400,000 500,000 ሆነ። ከዛ በላይ ነው ልነግርሽ ነው። ከዛ ፍርድ ቤት ሲሄድ ልንገርሽ፣ ከጓደኞቼ እየፈለጥኩ ነው የሚሄደው። እመቤቴን ነው የምልሽ። ከጓደኞቼ ከዚህ ከኮየ ፈጬ ፍርድ ቤት ልደታ ለመሄድ አቅም አንሶኝ አንድ የምትችልኝ ነገር ይህ ኮፒ ማድረጊያ ምናምን፣ አንድ ኮፒ ስታጽፊ 3,000 ብር ነው። በጣም አዛግኝ፣ በጣም ተጨናነኩኝ። ከዛ ፍርድ ቤት ለውሳኔ ሲጠራን የባንክ ስቴትመንቱ የሁሉም ባንክ ራሱ ለባንክ ማዞሩ ሌላ ህመም ነው፣ ሌላ ድካም ነው። ባንክ ራሱ እየሄዱ ማዞር ሌላ በሽታ ነው ማለት። በጣም ብዙ ባንኮች ነው ያሉት። እየዞር ስንትን ስትይ በጣም ብዙ ነገር ታጫለች ማለት ነው። ከዛ ፍርድ ቤት ኮፒ አድርጋችሁ የባንክ ስቴትመንቱ ላይ አስተያየት ስጡ ሲባል እናቴ ትሙት ብር ስላልነበረኝ እኔ ኤክስፔክት ያደረኩት ይሄ ባንክ ስቴትመንት አስተያየት መስጫ ሲባል ኮፒ አድርጉና ነው። ኮፒ ተደርጎ ወጪ ያስፈልገዋል። ሰው ንግድ ባንክ ነው ያለብኝ፣ የማውቀዋለሁ ራሴን አይደለ። የገባ የወጣውን ሌላ ባንክ 0-0 ነኝ፣ ንግድ ባንክ ላይ ተንቀሳቀሳለ፣ ያንን አውቀዋለሁ ብዬ አይ ይሄን የገንዘብ ያገኙት እንደዚህ አንጻር ነው፣ እኔ ምንም የለኝም ብዬ አስተያየት አስገባው። ለካ ባንኩ በስህተት የኔን ግማሽ እንቅስቃሴ 400 ምናምን እንቅስቃሴ ያለው የገባ የወጣ እንቅስቃሴ ያለው ቢኒያም በሙሉ ምናምን በሚል ስም አብሮ አታች ተደርጎ ገብቷል። እሱን ያየሁት ይግባኝ ልጠይቅ ስሄድ ነው። አገኝሽ? አሁን ጨምሪበት፣ ይሄንን የኔ ያልሆነ ተጨምሮ ማለት ነው። የ10,000 ብር ተወሰነ። ያንተ ያልሆነ ስቴትመንት እንዴት ፍርድ ቤት ይገባል? ያንተ ያልሆነ ገባ። በይግባኝ ላይ እነግርሻለሁ፣ ተስተካክሏል። ይግባኝ ላይ ንግድ ባንኩ ነው የተሳሳተው፣ ባንኩ ነው የተሳሳተው። ያልሆነ የባንክ ስቴትመንት የተሳሳተው ባንክ ቤቱ ነው። እሱ በዛ ሲወሰን 10,000 ብር ክፈል ተባልኩኝ። ያንን ሳወጣ እኔ ሳየው የእኔ ያልሆነ ስም ሳይ ይግባኝ ጠየቅኩኝ። ይግባኙ ላይ አሁን ምን መሰለሽ፣ እስካሁንም ስልከ ያም እየሆነ እየተካሰስንም ተይ ዲቦ ተይ፣ ለልጁ የሚጠቅመው እኔ እናንቺ አብረን አንሆንም፣ እህሏ የለንም አይደለ? ግን ልጁ ምን ያስፈልገዋል? ዘመድ ያስፈልገዋል፣ ወገን ያስፈልገዋል፣ አባት ያስፈልገዋል። ተይ እለምናታለሁ፣ አስለምናታለሁ። በጓደኞቼ በጣም አስጨቅጭቂያታለሁ። ያላስደረግኳት ነገር የለም። አትፈልግም። እሺ በፍርድ ቤት ነው፣ ፍርድ ቤት ያለው ነው የሚሆነው አለች። እሺ ብዬ ተስማማው። ፍርድ ቤት ወሰነብኝ። ፍርድ ቤቱ ሲወስን አርብ ሊወስን እሷና ልዕልቲን ታውቂያታለሽ? ልዕልቲ ዩኒ ማኛ ጋር እንቁርቲ የምትባለው በእንቁርቲ ነው የሚላት። ዩኒ ማኛ አሜሪካን ሀገር የምትኖር ልጅ ናት። እሷን ልጅ ምን አደረገች? እኔ ከፍርድ ቤት እየወጣሁ ውሳኔውን ይዤ እየወጣሁኝ ቪዲዮ ተለቆ አየሁኝ። ቪዲዮ ተለቋል። ምን የሚል ቪዲዮ? ቢኒያም ዲቦራን ስራ ማስታወቂያ አግኝቼላት፣ ህይወቷን የሚቀይር ማስታወቂያ አግኝቼላት ያዥልኝ። እሱ እያሳደዳት እገልሻለሁ እያለ እያሳደዳት ፈርታ ጠፍታ ሳሰራ ይኸው ህይወቷ ተመሰቃቅሎ ቀረ። ያዥ አንድ ብላ ቪዲዮ ጻፈች፣ ሰራች። ከዛስ ቪዲዮ ላይ ልንገርሽ፣ አሁንም ደግሞ የምነግርሽ ነገር ሀሳብ አለው እና ከሰነው ተከሶ ፍርድ ቤቱ ውሳኔውን አርብ እየጠበቅን ነው አሳውቃቸዋለሁ ብላ ቪዲዮ ሰራች። ማን ነግሯት ነው የሰራችው? አርብ ውሳኔ እንደሚወጣ ማን የነገራት? ዲቦራ እና እሷ ያወራሉ። ይህንን ራሷ ማምናለች። ካላመነች ማንም ጠንቋይ ሊነግራት አይችልም። የኛ ውሳኔ አርብ እንደሚወጣ ያረኳትም ከተባለ እኔ መጥቼ ካልነገርኩሽ ለአንቺ ወጥተሽ ቪዲዮ ልትሰሪብኛችም
ገባሽ? ስለዚህ ከእንቁርቲ ጋር ይነጋገራሉ። እኔ ዩቲቤን ከፍቼ አዎ ከሰውኛል ያጅልኝ። ማን የከሰሰኝ? ከሰነዋል ብሎ የሰሩት መጀመሪያ እነሱ ናቸው። ሪያክት አድርጌ ነው የሰራሁት። ሪያክሽን የእነሱን ቪዲዮ አሰምቼ አዎ ከሰውኛል፣ ይህን ያህል ብር ወስኖብኛል፣ ፍርድ ቤት ይግባኝ እጠይቃለሁ። ዲቦራ ግን ልጁን እንዳላገኘው እንደዚህ እያደረገች ምናምን ብዬ አንድ ልጅ ነበረች ደግሞ የሆነች ያስረዳኋት ልጅ፣ እሷም በቃ በዛ ሰዓት ክስ ምናምን ስታበዛብኝ በጣም ተናድጄ ያቺ እንደዛ አታረግም እነ ዲቦራና እንቁርቲ ናቸው ያደረጉት። ምክንያቱም አልገባሁም ካለች ትናገር። እዛች ልጅ ጋር ሆነው ስለ ሁለቱ እያወሩ ነበረ። ሪከርድ ተራከልኝ። እንዴት የልጄ እናት እንደዛ ታደርገኛለች ብዬ ሚዲያ ላይ አጠቃላይ ስለከሰሰችኝ ስላላረኳት ነገር ስለተባልኩት ሚዲያ ላይ መልስ ሰጠው። ያጅልኝ ይህን ቪዲዮ በመስራቴ 100,000 ብር ካሳይ ተብዬ ተከስሻለሁ። ፍርድ ቤት ድረስ አሳስላኛለች። በዚህ ያጅልኝ ራሷ በከሰሰችኝ ራሷ በእንትን ባለች መልስ በሰጠው መልስን የሰጠሁት መልስ ስሰጥ የተናገርኩት ንግግር አለ። አሁንም ልብ ካላት ያ ነገር ውሸት ነው ካለች መጽሐፍ ቅዱስ ዛ ምላ ትናገር። ከሳይ ነበር። እሺ ያንን ነገር እንለፈው። አንዴ ምናለ እንቁርት ሰራችብ ቪዲዮ። ከዛስ ፍትሐ ብሔር ህግ ሄደችና ቪዲዮ ማስመስከሪያ የራሷን ትታ የኔን ቪዲዮ እንደዚህ ብሎኛል ብላ አስገብታ 3 ቀን ታሰሪያለሁ። 3 ቀን የታሰርኩት ኦሮሚያ ክልል ውስጥ ነው። ኦሮሚያ ክልል ውስጥ ደግሞ እኔ ኦሮምኛ አልችልም። ምንም ነገር የማውቀው የለኝም ስለ ኦሮምኛ። የከሰሰችኝ ያስገባችኝ እዛ ነው። በሚዲያ ስለሚያውቁኝ ማለት ስለ እነሷ ስለሚያውቁ ብዙ እንትን አላሉኝም። ግን በምን ልግባባ? ይሄ ምንድነው ጠበቃ ነው ማን ነው የሚባለው? ዋስ አምጣ ሲባል የአዲስ አበባ መታወቂያ አይቻልም። እኔ ደግሞ አዲስ አበባ ሰው ነው ያለኝ። እንደዛው ነው ታሰርኩኝ። ተለምና በዋስ እንዲፈታ ዋስ የሆነች ደግሞ ሚዲያ ላይ የምታገኝ አንድ ጄኔራል ናት፣ የፖሊስ ጄኔራል። እንደ ቢኒ ምን ሆነ ነው እንደዚህ ሆኜ እኮ ነው እናቴ ምናምን እኔ እያለሁ ማለት አስፈታችኝ። ወጣው። እሺ ዲቦራ፣ ኧረ ተይ ይሄ ነገር ይቅርብን። በእኔና በአንቺ መካከል ልጅ አለ። ተይ ግድ የለሽም ይቅር፣ መካሰሱም ይቅር፣ እዛ መግባቱ ይቅር። ልጁን እናሳድገው ባለን በአቅማችን። ልጁ መዝናናት ቢፈልግ እኔ እና እሱ አብረን ሆነን ይዘነው ወክ ብንወጣ ደስ ይለዋል። ህይወቷ ናት። እኔ